ለስንፍና አትገዙ። ሰው የሆነ ጊዜ መድከሙ መዛሉ አይቀርም፣ የቀደመ ብርታቱንም ማጣቱ አይቀርም። ሕይወት ግን ደክሟል፣ ሰንፏል፣ ብርታቱን ማጥቷል ብላ ክብደቷን አትቀንስም። እናንተ ብትደክሙ ሕይወት ይበልጥ ትከብዳለች። እናንተ ብትዝሉ ሕይወት ይበልጥ እየተወሳሰበች ትመጣለች። እጅ አትስጡ፣ አትድከሙ፣ አንገታችሁንም አትድፉ። ብርታትን የመጨረሻ ምርጫችሁ አድርጉት። ጥንካሬን የመጨረሻ መዳረሻችሁ አድርጉት። በሕይወት አትሰላቹ፣ ይልቅ እያረፋችሁ ፋታ እየወሰዳችሁ ኑሯት። በአዲስ ስሜት አጣጥሟት። ሁሌም ለመታደስ ጊዜ ይኖራችሁ። ድካም መቼ ይመጣል ብትሉ ጫና በበዛበት እረፍትን ባጣችሁበት ወቅት ነው። የሰውነት እድገት የሚወሰነው በሰራው ልክ ብቻ ሳይሆን በሚወሰደውም ተመጣጣኝ እረፍት ልክ ነው። ከሰውነትም ጭምር አእምሮ ፋታ መውሰድ ይፈልጋል። ራሱን ማሳረፍና መታደስን ይፈልጋል። ሕይወታችሁን በጭንቀትና በውጥረት አታዋክቧት። አንዳንዴም ቢሆን ጣዕሟን ፈልጉ። አልፎ አልፎም ቢሆን ውበቷን በጥልቀት ተመልከቱ። አዎ ድክመት አይግዛችሁ። ተስፋ ማጣት አያሸንፋችሁ። ፍርሃትና ውድቀት አያስጨንቃችሁ። ጭካኔን በመጠኑ ተላበሱ። ጥንካሬ እንዲመራችሁ አድርጉ። መጀመሪያ የምትኖሩት ለሰው ሳይሆን ለራሳችሁ እንደሆነ ተረዱ። ምንም ያክል የገጠማችሁ ችግር ከባድና ፈታኝ ቢሆንም ማንም በፈለጋችሁት ልክ ሊረዳችሁ እንደማይችል አስታውሱ። ሁሉም ሰው በራሱ መንገድ ወደፊት እየተጓዘ ነው። ጥቂቱ የጉዞውን አቅጣጫ ያውቀዋል፣ አብዛኛው ግን ከአቅጣጫው በላይ መጓዙን ብቻ ይረዳል። ጉዞ ወደፊት ስለሆነ ብቻ የታሰበበት ስፍራ አይደርስም። ፍጥነትም እንዲሁ የታሰበበት ስፍራ አያደርስም። አቅም እንዳላችሁ ታምናላችሁ፣ ነገር ግን ድካም ይፈትናችኋል። ውስጣችሁ የተለየ ፍላጎት አለ፣ ነገር ግን ስንፍና አቅም አሳጥቷችኋል። በድካማችሁ ተሸንፋችሁ አትቅሩ፣ ይልቅ ፋታ ወስዳችሁ ተመለሱ። ለስንፍና አትገዙ፣ ይልቅ አቅማችሁን አሰባስባችሁ ተመለሱ። መቆምና ማቆም ምርጫችሁ እንዳልሆነ አስተውሉ። አዎ ከስንፍና ጀርባ የማያባራ ቁጭት አለ። ከድክመት በኋላ ውጤት አልባነት አለ። የሆነው ከሆነ በኋላ ራስን መውቀስና ማስጨነቅ ምንም ነገር ሊፈጥር አይችልም። ስምህን መቀየር የምትችለው በስራና በብርታት ነው። አቅምህ የሚታደሰው፣ ውስጥህ የሚጎለብተው፣ መንፈስህ የሚነቃቃው ባለህ ዝግጁነት ልክ ነው። ከሐሳብህ ፈቀቅ የማትለው የእውነት የምትፈልገውን እያወቅክ እንደሆነ ብቻ ነው። የእውነት ብርቱና ጠንካራ መሆን የምትችለው ከልብህ የልብ መሻትህን የተረዳህ እንደሆነ ብቻ ነው። ህመም ጊዜያዊ ነው፣ ውጤት ግን ዘላቂ ነው። ስንፍና ወቅታዊ ነው፣ መዳረሻው ግን ሕይወት ቀያሪ ነው። ድክመት ጊዜያዊ ስሜት ነው፣ ብርታት ግን ጊዜያዊን ስሜት ማሸነፊያ ነው። ውስጥህን ለማሞቅ ማንም እንዲመጣ አትፈልግ። ስራህን ከልብህ ስራ። ከቻልክ ከአቅምህ በላይ፣ ካልቻልክም እንደ አቅምህ ተንቀሳቀስ። እንዲታዘንልህ ዝቅ ብለህ አትኑር። ለመሞገስም ልታይም አትበል። ምቾትህን ገፍተህ ውጣ። ስንፍናህን አሸንፈህ ተነስ። ድክመትህንም በብርታት ተካው።